ክቡራን የቅኔው ንጉሥ የግዕዝ ቋንቋና ሰዋስው ኮከብ የሆኑት ሊቀ ሊቃውንት ያሬድ ሽፈራው አጭር ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊና ታሪካዊ ጉዞ ውስጥ ጥንታዊው የአብነት ትምህርት የሃይማኖት መገለጫ ብቻ ሳይሆን የኢትዮጵያ ስልጣኔ፣ የረቂቅ ፍልስፍና፣ የሥነ ጽሑፍና የሀገረ መንግሥት ግንባታ ዋና ማዕከል ሆኖ ማገልገሉ ዓለም የሚያውቀው ሐቅ ነው። በእነዚህ ጥበባዊ የታሪክ ጉዞዎች ውስጥ ደግሞ ሕይወታቸውን ሙሉ እንደ ፀሐይ ብርሃን ሰጥተው በሁሉም ቦታ ያበሩ፣ ራሳቸውን እንደ ሻማ አቅልጠው ትውልድንና ሀገርን ከሚያስተሳስሩ በጥበብና በእውቀት ከተራቀቁ ታላላቅ ሊቃውንት መካከል ግንባር ቀደም የሆኑት ክቡር አባታችን ሊቀ ሊቃውንት ያሬድ ሽፈራው ለግማሽ ምዕተ ዓመታት ስማቸው ጎልቶ ይዘከራል። በተለይም ለሀገራችን ስነ ጽሑፍ መሰረት የሆነውን ግዕዝ፣ ቅኔና ሰዋስው፣ የመጻሕፍተ ሐዲሳት ብሉያት እና የፍትሐ ነገሥት ትርጓሜ ሊቅና ተጠያቂ ለረጅም ዓመታት ወንበር ተክለው ጉባኤ ዘርግተው ምስጢር አደላድለው ሌሊትና ቀን በትጋት ያስተማሩ አሁንም ድረስ ጉባኤ ሞልቶላቸው የሚያስተምሩ ድንቅ የሀገር ባለውለታ ናቸው። የቅኔው ኮከብ፣ የሊቃውንት አባት፣ የትዕግስትና የትሕትና የጽናት ምሳሌ ለሆኑት ክቡር አባታችን ሊቀ ሊቃውንት ያሬድ ሽፈራው ጥበባዊ አስተዋጽኦ እጅግ የላቀና መተኪያ የሌለው የክብር ሕይወት ነው። ስለሆነም ይህ ጽሑፍ ሐመረ ቅኔ በተሰኘው የመጽሐፋቸው ምረቃ ዝግጅት በዓል ላይ ለእርሳቸው ክብር ለመስጠትና የምስጋና ቀን ለማክበር የተዘጋጀ አጭር የታሪክ ማስታወሻ ነው። ምንም እንኳ ሊቀ ሊቃውንት ያሬድ ሽፈራውን ጽሑፍ ሳይጻፍላቸው የቅኔ ሞያ ያከበራቸው፣ ሊቅነት ያነገሳቸው፣ ጥበብ የተዋሃደላቸው፣ ምስጢር ከፍልስፍና የተስማማላቸው እንደሆኑ እኒህን የዘመናችንን ድንቅ አባት ባጭሩ እናስተዋውቃችሁ። የኔታ ሊቀ ሊቃውንት ያሬድ ሽፈራው ከአባታቸው አቶ ሽፈራው እንግዳና ከእናታቸው ወይዘሮ አገኘሁሽ መርሻ ነሐሴ 11 ቀን 1942 ዓመተ ምህረት በቀድሞው የጎጃም ጠቅላይ ግዛት በቆላ ደጋ ዳሞት አውራጃ ቋሪት ወረዳ በደጋማዋ ደብረ መድኃኒት ጨጎዴ ቅድስት ሐና ቀበሌ ተወለዱ። የትምህርት ቤት ሕይወታቸው እኒህ ሊቅ በቤተሰቦቻቸው መልካም ፈቃድ ገና በለጋ ዕድሜያቸው ይዞራ ኢየሱስ ከነበሩት መሪጌታ የማነ ብርሃን አየለ ከፊደል ገበታ ጀምረው የንባብና የመዝሙረ ዳዊት ትምህርታቸውን በአጭር ጊዜ አጠናቀዋል። የሚያድግም ቦሳ ከገመዱ እንደሚባለው የኔታ ቀለም አያያዛቸው ግብረ ገብነታቸውና ልዩ ተሰጧቸው በመምህራቸው ዘንድ የመወደድና የመደነቅ ጸጋ እንዲኖራቸው አድርጓቸዋል። የጸዋትወ ዜማ ትምህርታቸውን ደግሞ በዘመኑ በዜማ ዕውቀታቸው ከታወቁት የቆሜ የድጓ መምህር ከነበሩት ከመርጌታ ይመር ወይቤኝ ማርያም ጾመ ድጓውን ምዕራፉንና ድጓውን በሚገባ ተምረዋል። በተለይም ደግሞ ድጓውን 3 ጊዜ አበጥረው ዘልቀውታል። ከጣዕመ ዜማቸውና ስነ ልሳናቸው የተነሳም በመምህራቸው ያሬድ የሚል ስም ወጥቶላቸዋል። ከዚህ በኋላ ነጭላላ ከተባለው ቦታ ከመርጌታ ሚናስ አቋቋም ተምረዋል። ዝማሬው መዋሥዕት ከመምህር ገብረ ሕይወት ደጋዳሞት በእጃቸው ጽፈው ተምረዋል። የጸዋትወ ዜማውን ትምህርት እንዲጠንቅቀው ከተማሩ በኋላ ፈጣሪ ሊቃውንትን የሚፈለፍሉበትን መንገድ አስቀድሞ አመላክቷቸው ወደ ቅኔ ቤት አምርተዋል። ቅኔንም ከተለያዩ መምህራን የተማሩ ሲሆን ዋና ዋናዎቹን ለመጥቀስ ያህል ከታዋቂው የሰምና ወርቅ የቅኔ መምህር ከነበሩት መርጌታ ብዙአየሁ አሰየ አይባር ኪዳነ ምህረት፣ ከሊቁ ማዕበል ፈንቴ እና መርጌታ ገድሉ ዋሸራ ማርያም፣ በመጽሔት አገባብ ይታወቁ ከነበሩት ከየኔታ ፍስሐ ቢቼና መጽሔት፣ ከአንጋፋዋ ሴት ባለቅኔ እመቤት እማሆይ ገላነሽ አዲስ ደብረ ጽላሎ አማኑኤል፣ ከመርጌታ ይጹብ ጽጌ ጎንደር እና ከየንታ ጥበቡ ደስታ ጋፊት ገብርኤል የጎንጅ የቅኔ መንገድ፣ ከመርጌታ ገብረ ማርያም ዋድላ፣ ከመርጌታ ከበደ አማራ ሳይንት በሮ ሚካኤል፣ ከመርጌታ አስካል ዋዝ ጊዮርጊስ ጎጃም፣ ከመርጌታ መራዊ ዳንግላ፣ ከግጨው መንክርና ከመጋቢ አይላፍ ዲበ ኩሉ አምባዬ ድንግራ ማርያም ተዘዋውረው ተምረው አመሉን ጠንቅቀው በማወቅ ተመርቀዋል። ብፁዕ አባታችን፣ ክቡራንና ክቡራት እንግዶቻችን ከዚህ በኋላ ከተለያዩ ሊቃውንት ያገኙትን የቅኔ ዕውቀት በልኩ ተራቀቁበት፣ አገባቡን አደላደሉት።
በየሊቃውንቱ ያለውን ልዩነት አስማሙት። የቅኔውን መንገድ ለይተው አስቀመጡት። የኔታ ያሬድ ወንበር ተክለው ጉባኤ ዘርግተው የሚያስተምሩበት ዋናው የቅኔ መስመር የዋርላ ቅኔ በመባል የሚታወቅ ቢሆንም በታላላቆቹ በዋሸራ የቅኔ መንገድና በጎንጂ ቅኔ ቤቶችም የረቀቀውን የቅኔ ሙያ ሙሉ በሙሉ ተጠያቂ ባለቤትና ምስክር ታላቅ ሊቅ መሆን ቻሉ። ይህም እርሳቸውን የሦስቱንም ታላላቅ የቅኔ ጉባኤ ቤቶች ጥበብ በአንድነት አስተባብረው የያዙ ልዩ መምህር ያደርጋቸዋል። ብፁዕ አባታችን ክቡራን እንግዶች የትርጓሜ መጻሕፍት ትምህርት፣ የመጻሕፍት ሐዲሳት፣ የውዳሴ ማርያምና የቅዳሴ ማርያም ትርጓሜ፣ የኪዳንና የትምህርተ ኅቡዓት ትርጓሜ እና የፍትሐ ነገሥት ትርጓሜ ከታላቁ ሊቅ አለቃ ማርቆስ ብርሃኑ ዲማ ቅዱስ ጊዮርጊስ ተምረው ተመርቀዋል። የኢሳይያስ የነገሥትና ዳዊት ትርጓሜ ምርጡ ለማርያም ከየኔታ ኢሳይያስ እንዲሁም ሌሎችን የመጻሕፍት ትርጓሜ ደግሞ የአራቱ ጉባኤያት ሊቅ ከነበሩት ከመጋቤ አእላፍ ዲበ ኩሉ አምባዬ ድንግራ ማርያም ተምረው አጠናቀዋል። የኔታ ሊቀ ሊቃውንት ያሬድ ሽፈራው ዲቁናን ከብፁዕ አቡነ ማርቆስ ቀዳማዊ፣ ቅስናን ከብፁዕ አቡነ በርናባስ ካልዕ ተቀብለዋል። የማስተማር ሕይወት ወላዲ አእላፍ የሆኑት ክቡር የኔታ ሊቀ ሊቃውንት ያሬድ ሽፈራው በሁለቱም ሞያ ማለትም በግዕዝ ቅኔና በትርጓሜ መጻሕፍት መምህርነት ተመርቀው ማስተማር የጀመሩት በተወለዱባት በጨጎዴ ቅድስት ሐና ሲሆን ከ1963 ዓመተ ምህረት ጀምሮ እስካሁን ድረስ ቅኔን፣ አዋጂን፣ ርባ ቅምርን፣ አገባብንና ግስን የተለያየ የቅኔ መንገድንና አጠቃላይ ሥርዓተ ሰዋስውን የዋሸራን የጎንጂንና የዋርላን ጉባኤያት ከግማሽ ምዕተ ዓመታት በላይ ደከመኝ ሰለቸኝ ሳይሉ እንደ ሀገርም እንደ ግልም በየጊዜው የሚፈጠሩ ችግሮችን ታግሰው አሁንም ድረስ ጉባኤ አስፍተው በማስተማር ላይ ይገኛሉ። ለድጓ በቤተልሔም፣ ለዝማሬ በዙር አምባ፣ ለታሽ ቤት አቋቋም በጎንደር በዓታ፣ ለላይ ቤት አቋቋም በደብረ ታቦር ኢየሱስ፣ ለመዝገበ ቅዳሴ በደብረ አባይ ምስክርነት እንደሚሰጥ ሁሉ ለቅኔም በአሁኑ ሰዓት በደብረ መድኃኒት ጨጎዴ ቅድስት ሐና ምስክር እየተሰጠ ይገኛል። ቦታዋንም ልክ ከላይ እንደተጠቀሱት ጥንታውያን ቦታዎች ሁሉ አክብረው አስከብረዋታል፣ ስሟንም አስጠርተዋታል። ክቡራንና ክቡራት እንግዶቻችን በዚህ ቦታ ቅኔ ብዙ እድገቶችንና መሻሻሎችን አግኝተዋል። አዳዲስ ርባ ቅምሮች ተቀምረዋል። አዳዲስ የቅኔ ሕጎች ረቀዋል። በነበረው ቅኔ ባህል ላይ አዳዲስና ማራኪ የቅኔ ባህላት ተጨምረዋል። በዚህ ቦታ ቅኔ ልዩ የንባብ አሰካክና ልዩ ጣዕምን አግኝተዋል። በደብረ መድኃኒት ጨጎዴ ቅድስት ሐና የምስክር ጉባኤ የነበረው የአበው ባህልና ትውፊት ተጠብቆ ቅኔም ሕያው ሆኖ እንዲቀጥል ተደርጓል። ከዚህም የተነሳ የዘመናችን አዲሱ ትውልድ የቀደመውን የቅኔ መንገድ ቤተ አበው አሁን እየተነገረ ያለውን ቅኔ ቤተ ያሬድ እያለ በታላቁ አባታችን በሊቀ ሊቃውንት ያሬድ ሽፈራው ስም ይጠራዋል። በቤተ ጉባኤው የዋሸራ የዋርላና የጎንጂ አዋጅ ርባ ቅምርና አገባብ በሰፊው ይቀጸልበታል። ጉባኤው ዓለም ግዕዝን በተወችበትና ቅኔን ቸል ባለችበት ዘመን የሀገር ውድ ሀብት የሆኑት ቅኔና ግዕዝ ስርዓቱን ጠብቀው ለትውልድ እንዲተላለፉ አድርጓል። በአሁኑ ዘመን በሀገሪቱ ያሉ የቅኔ ጉባኤ ቤቶች የዚህ ታሪካዊ ሂደትና ትውፊት አስቀጣዮች ናቸው። ይህ አንጋፋ ቤተ ጉባኤ የሀገራችን ውድ ሀብት የሆነውን የቅዱሳት መጻሕፍትና ዜና መዋዕላት፣ ልዩ ልዩ የፍልስፍና ጥበባት፣ የሥነ ጽሑፍ ሁሉ ቁልፍ መፍቻ ቅኔና ግስን ከነ አመሉ እና ስርዓቱን ጠብቆ እንዲተላለፍ አድርጓል። አሁንም በከፍተኛ ደረጃ ብዛት ያላቸው ደቀ መዛሙርት ይዞ እያስተላለፈ ይገኛል። ጥንታዊውን ምስጢራዊው የሀገራችን ቋንቋ ግዕዝም እንዳይጠፋ እና የበለጠ ተስፋፍቶ ሕያው እንዲሆን አድርጓል። ታላቁና አንጋፋው ክቡር አባታችን ሊቀ ሊቃውንት ያሬድ ሽፈራው ከ1963 ዓ.ም ጀምሮ ለ56 ዓመታት ከአራቱ ማዕዘነ ኢትዮጵያና ከጎረቤት ሀገራት የሚመጡ እልፍ አእላፍ ደቀ መዛሙርትን በመንፈሳዊ ፍቅር ተቀብለው በከንቱ ዘነሳይክሙ ሀቡ በከንቱ እንዳለው ወንጌላዊ አምላካዊ ቃል ጸንተው እንደነ ቅዱስ ጳውሎስ ራሳቸውን እየረዱ ከተማ ገብቼ ትልቅ ደሞዝ እየተከፈለኝ በድሎት ልኑር ሳይሉ በአጽንዖ በዓት ተወስነው ያለ መድከምና ያለ መሰልቸት አስተምረው አያሌ ሊቃውንትን በማውጣት ከፍተኛ አስተዋጽኦ አበርክተዋል። ዛሬም በዘመናችን የተከሰተውን ችግር ሁሉ ታግሰው በርካታ ሊቃውንትን ለሀገርና ቤተ ክርስቲያን እያበረከቱ ይገኛሉ። በእነዚህ ዘመናት የዚህን መጽሐፍ አዘጋጅና ታሪክ አቅራቢ ጨምሮ ያስተማሯቸው ተማሪዎች በቤተ ክህነቱ መስመር ጳጳሳት፣ ሊቃነ ካህናት፣ ሊቃውንት፣ መምህራን፣ መምህራት፣ ሴቶችም ካህናትና ዲያቆናት እልፍ አእላፋት ናቸው። በቤተ መንግስቱም በኩል ከሀገር ውስጥና ውጭ
ሀገር በተለያዩ መስሪያ ቤቶች የሚሰሩ ምሁራን ሊቃውንት ከእርሳቸው ተምረው የወጡ ቁጥራቸው እጅግ ብዙ ናቸው። በዘመናችን ከእርሳቸው ከተመረቁት የተመረቀ ካልሆነ በቀር የኔታ ሊቀ ሊቃውንት ያሬድን ጉባኤ ቤት ጨጎዴ ሐናን ሳይረግጥ በቅኔ መምህርነት የተመረቀ የቅኔ መምህር ብዙም አይገኝ። ብፁዕ አባታችን፣ ክቡራንና ክቡራት እንግዶቻችን፣ ክቡር አባታችን ሊቀ ሊቃውንት ያሬድ ሽፈራው ዛሬ ሁሉ እየተገለገለበት የሚገኘውን የግዕዝና ሰዋስው መዝገበ ቃላት መርሆ መጻሕፍት ከቅኔዎቻቸው ጋር በ1997 ዓመተ ምህረት ለህትመት አብቅተዋል። ዛሬም እንዲሁ በመጠንና በይዘት የሰፋ ረጅም ጊዜ የተደከመበት ትውልድ ይማርበት ይመራመርበትና አጠቃላይ የቅኔ ልዩ መንገድ ይረዳበት ዘንድ ከአብይና ከደቂቅ እርባታ ጋራ ሐመረ ቅኔ ቅጽ አንድን አሳትመው ግንቦት 22 2018 ዓመተ ምህረት ለምረቃ አብቅተውልን በባህር ዳር ዩኒቨርሲቲ በጥበብ አዳራሽ በክቡራን እንግዶቻችን ፊት ይመረቃል። ለሀገረ መንግስትና ለትውልድ ግንባታ ያበረከቱት ሁለንተናዊ አስተዋጽኦ የኔታ ሊቀ ሊቃውንት ያሬድ ሽፈራው በጨጎዴ ሐና የዘረጉት የቅኔ ጉባኤ ከሃይማኖታዊ አገልግሎት ባሻገር ለሀገሪቱ ማህበራዊ፣ አካዳሚያዊና ፖለቲካዊ መዋቅር ከአምስት ዋና ዋና አቅጣጫዎች አንጻር ታላቅ አስተዋጽኦ አበርክቷል። አንደኛ፣ የሀገራዊ ማንነት የታሪክና የቅርስ ጥበቃ። የኢትዮጵያ ሀገረ መንግስት ጥንታዊ ታሪክ ሕጎች፣ የስነ ፈለክ ባሕረ ሐሳብ እና የፍልስፍና ሰነዶች የተጻፉት በግዕዝ ቋንቋ ነው። የኔታ ሊቀ ሊቃውንት ያሬድ ሽፈራው የግዕዝ ቋንቋ ትንሣኤን በቅኔ ቤታቸው ማብሰራቸው ሀገሪቱ ጥንታዊ ታሪኳንና የሉዓላዊነት ሰነዶቿን የምታነብበትንና የምትጠቀምበትን የእውቀት ቁልፍ ለትውልድ ማሻገራቸው ነው። የቅኔ ጥበብ የኢትዮጵያ ረቂቅ ፍልስፍናና የማይዳሰስ ቅርስ እንደመሆኑ የኔታ ይህን ጥበብ ጠብቀው ማቆየታቸው ለሀገረ መንግስቱ ትልቅ የባህል ዲፕሎማሲ አቅም ፈጥረዋል። ሁለተኛ፣ ማህበራዊ መስተጋብርና የድንበር ተሻጋሪነት ሰላም። የኔታ ጉባኤ ቤት የጎሳ፣ የክልል ወይም የጾታ ልዩነት የማይደረግበት የእውነተኛ ዕውቀት አደባባይ ነው። በአራቱም ማዕዝነ ኢትዮጵያ ከሳቸው እግር ስር ተቀምጦ ቅኔ ያልቀሰመ ሊቅ የለም ማለት ይቻላል። ጉባኤያቸው ከአራቱም ማዕዝናተ ዓለም የመጡ ተማሪዎችን በአንድ ማዕድ ያስተናግዳል። በሀገሪቱ የፖለቲካ ውጥረትና ልዩነት በሚበረታበት ዘመን ከንጉሠ ነገሥቱ ጀምሮ የእሳቸው ጉባኤ ቤት ግን ከተለያዩ ብሔር ብሔረሰቦች የተወጣጡ ወጣቶች በፍቅርና በእውቀት የሚተሳሰሩበት ኢትዮጵያዊ ሰብዕና የሚገነባበት እውነተኛ የሰላምና የአንድነት ማዕከል ሆኖ አገልግሏል። ሶስተኛ፣ ለከፍተኛ ትምህርት ስርዓት ያላቸው ሚና የቅኔ ትምህርት፣ ሂሳዊ አስተሳሰብ፣ ስነ አመክንዮንና የቋንቋ ውበትን የሚያስተምር ጥንታዊ የኢትዮጵያ ሳይንስ ነው። የኔታ ዝናና የቅኔ ትምህርት ጥልቀት ልክ እንደ ማግኔት ሳቢ በመሆኑ በርካታ የዘመናዊ ዩኒቨርሲቲ ምሩቃን ሳይንሳዊ ዕውቀታቸው በረቂቁ የግዕዝ ፍልስፍና ለመቅረጽ ወደ ጨጎዴ ሐና ይተማሉ። እዚያም ቅኔ ተቀይተዋል፣ ዘርፈዋል፣ አስመስክረዋልም። ይህም የኔታ በዘመናዊ ትምህርትና በጥንታዊው ሀገር በቀል ዕውቀት መካከል ትልቅ ድልድይ የሆኑ የጥበብ መሐንዲስ መሆናቸውን ያሳያል። አራተኛ፣ የጾታ እኩልነትና የማህበረሰብ ልማት። በጥንታዊ አብነት ትምህርት ዘርፍ ባልተለመደ መልኩ የኔታ ሊቀ ሊቃውንት ያሬድ በርካታ የታወቁ ሴቶች የቅኔ መምህራትን አስተምረውና የግዕዝ ምስጢርን አድለው ለሀገር አበርክተዋል። ሴቶችን ወደ ዕውቀት ማማ ማውጣት ማለት ግማሹን የሀገሪቱን የሰው ኃይል አቅም መገንባትና ማህበራዊ ለውጥን በዕውቀት መምራት ማለት በመሆኑ ይህ ተግባራቸው ለሀገረ መንግስቱ ትልቅ የፍትህና የእኩልነት ማሳያ ነው። አምስተኛ፣ የሥነ ምግባርና የህሊና ግንባታ። የኔታ ሊቀ ሊቃውንት ያሬድ ሽፈራው በሀገር ውስጥም ሆነ በውጭ ሀገር ባሉ ሊቃውንት ዘንድ የሚታወቁት በማይናወጥ የዓላማ ጽናታቸው ነው። ዘመኑ የጥቅምና የነዋይ ቢሆንም እሳቸው ግን ጥበብን ሳያንኳስሱ ምስጢር ሳይደብቁ ትምህርቱን ለመቀበል ብቃትና ዝግጁነት ላለው ተማሪ ሁሉ ዕውቀትን እሰጣለሁ በሚል መርህ ዕውቀትን በነፃ የሚናኙ አባት ናቸው። ለሀገር የሚያስፈልጉ እንደ ስንዴ የጠሩ ከሙስናና ከክፋት የራቁ ለህሊናቸውና ለሀገራቸው የታመኑ ዜጎችና መሪዎችን በመቅረጽ ረገድ የእርሳቸው አስተዋጽኦ ወደር የለውም። በአሁኑ ዘመን እሳቸውን መሰል በቅኔ ምስጢርና ሰዋስው የሚራቀቅ ዕውቀትን የሚናኝ ሁሉን አቀፍ ሊቅና የጽናት አባት ማግኘት እጅግ አዳጋች ነው። የኔታ ክቡር ሊቀ ሊቃውንት ያሬድ ሽፈራው የጥንታዊው የአብነት ትምህርት ጠባቂ፣ የቅኔው ዓለም ንጉሥና የሀገረ መንግስቱ የዕውቀት
ዋስትና ናቸው። ያቆዩት የቅኔ ችግኝም ለዘላለም እያበበ እንዲኖር የኔታን ታሪክ ማውሳት ማስተማርና ተገቢውን ክብርና ዕውቅና መስጠት የትውልዱ ታሪካዊ ኃላፊነት ነው። ንባብ፣ ምስጢር፣ ዘይቤ፣ ሰዋስው፣ ሀተታና ትርጓሜ የመሳሰሉት በየኔታ ፊት ተጠይቀው የማይመለስ ጥያቄ የለም። ሲጠቃለል ክቡር አባታችን የኔታ ሊቀ ሊቃውንት ያሬድ ሽፈራው የጥንታዊው የአብነት ትምህርት ፈርጥ እና የሀገረ መንግስት የእውቀት አምድ ወይም ምሰሶ ናቸው። አመሰግናለሁ። ወስብሐት ለእግዚአብሔር።